ሴም ስተት ኦፍ ኮርስ ሞስት ኦፍ them በራስ ስተት በኋላ አካሌ እንደዚህ ሆኖ ነው እንደዚህ አድርገው እግዚአብሔር ይላቸው ምናምን አንዳንድ ጊዜ እንደዚህ ቢሮክራሲው እንደዚህ ሆኖ እንትን በቃ ቢሮክራሲውን አውቀ መግባትን ለታረጋ አትችልም። አንዳንድ ጊዜ እንግዲህ ይሄ ሚዲያው አራተኛ መንግስት ነው የሚባለው ሳይሆን ብዙ ፌል ያደረኩባቸው በጣም በርካታ የወጣ ወረድኩባቸው የከሰርኩባቸው ሪል ስቴት አዋጪ ቢዝነስ ነበረ ነው። አሁን ግን ያ እንትን በጣም ነው ለማለት ይቸገራል። እኔ ማከራየት ኦኬ መሸጥ ደስ አይለኝ አላታው ልጄን አሳልፌ የሰጠው መሰል ወይንም ደግሞ ለመሰል ይዤ እንድቀመጠው ፈልጋለሁ። በቃ ስሰራም ለራሴ ብዬ ነው መስራት የምፈልገው። ሪል ስቴትም እንደዚሁ ኦፍ ኮርስ ወደፊትም የምሰራው አሁን ወደፊት እንዲኖረኝና እየገነባሁ ያው ሆቴልም እኮ ያው ፓርት ኦፍ ታከራይ ነገር ነው። ሪል ስቴት አሁን እንግዲህ የምንጠነቀቅበት ቢዝነስ እየሆነ መጥቷል። በተለይ አሁን የስቴት አልሚዎች ላይ ብዙ ጥንቃቄዎች መሰሉ ዓለም ላይ ምናልባት ባንኮች ፌል ሲያደርጉ ሪል ስቴቶችም ወዲያው ኢሚዲየትሊ ነው ፌል ያደርጉት። እንግዲህ የአሜሪካ 2008 የዛ ክራይሲስ ምናልባት ወደ ኋላ ብትመለሱ እሱን ነው የምናገኘው። አንዱ ዳጄ አስታውሳለሁና 600 ብር ቤት ገዛ እና $200,000 ከከፈለ በኋላ ቤቱ በዛ ክራይሲስ አቋረጠ እና ቤቱን በሌላ ዞሮ $200,000 ገዛ። እንዴ ምን ለውጥ አለ ስለው ለካ $200,000 አትርፏል። ምክንያቱም በፊት $200,000 አጥቻለሁ አሁን ደግሞ በቃ 200,000 ከፍዬ ሌላ 200,000 በቀጥል $400,000 ልከፍል ነበር። በቃ ለማመን የምቸገረው ቢዝነስ ማለት በቃ በጣም ስትራይክ ያደረገኝ 2008 ላይ ያየሁት ነገር አሜሪካ ነበር። እና አሁን እኛ ምን ሰራው ነገር አለ ግን ያው እየሰራን ያለናቸው ቤቶች እኔ ገርመኛል። መሬት ከኒውዮርክ እዚህ ሳይወደድ አይቀርም። የሆነ ጊዜ እንደውም ያንን ቁጥር አይቻለሁ። በጣም ውድን አይገባኝም። ራሱ መሬት ገዢዎቹ ስንት መቶ ሺህ ብር ሰጡ ሲባል ይህ ይከፍላሉ ነው ማለት ኳልኩሌት አደረገው። ልክ አልመጣልሃል እንትን አልገባህም ይላል። እንዴ እውነትም ልክ ነው አልገባኝም። ስላልገባኝ እኔ እስቲ አስረዱኝ ይላለሁ። እንዴት ነው ይሄ ነገር ምንድነው? ወርቅ ነው ዳይመንድ የሚቆፈረው ነው? ኖርማል አይደለም። አንዳንድ ነገሮች የምናያቸው ነገሮች ኖርማል አይደለም። ትንሽ ብቻ ስለሚያወጣልህ መንግስትም ስለሚያወጣ ጫራታውም ስለተሰጠ መሽተልበት ይህ ውድነትና ይህ ኢንፍሌሽን የት ላይ እንደሚወጣም ማወቅ ነበረበት። ዝም ብሎ ብቻ ጫራታ ነውና 300,000 በካሬ ሜትር ተሰጥቶኛል። አንዴ እንደውም 500,000 600,000 ሰምቻለሁ ተሰጠ የተባለ ቦታ። አንዳንዴ ሰዎች እንዴት አይነት ኳልኩሌሽን እንደሆነ በቃ እኔ አልገባኝም። ቢዝነስ ስለማልችል እሱን አይነት ቢዝነስ አልችለው ለመቻል ብዙ ጊዜ ይፈጅብኛል። የኔ ቢዝነስ ፋራ ቢዝነስ ስለሆነ እናልፈው ይሻላል። እና ግን በአጠቃላይ አንዳንዴ እንደው ሬጉሌት የሚያደርግ መንግስት አሁን ሌላው ደግሞ ሪል ስቴት በአሁኑ ሰዓት እንግዲህ አይሸጥም። የማይሸጥበት ምክንያት ደግሞ ማወቅ መቻል አለብን። አገሪቷ ውስጥ 85% ገበሬ ነው። ምን አሉ ይከፍላሉ። ምክንያቱም አልሰፋም። የግብርናው ማነው የታክስ በጥቂቶች ላይ ሀመር እያደረግክ ትሰበስባለህ እንጂ ብዙሃን ዲስትሪቢዩት አላደረገው። ምክንያቱም ኢትዮጵያ ውስጥ 85% ከሆነ ወደ 100 ሚሊዮን የሚጠጋው ህዝብ እኮ ገበሬ ነው ማለት ነው። እና ኢትዮጵያ ከሰሃራ በታች ካለው እንትን ግብር የሚከፍል ባለው ጥቂት ነው ሲጀመር። ኦኬ ኤክስፖርቱ ስንት ነው? 4 ቢሊዮን ነው ኤክስፖርቱ። በቃ ምንም ሲምፕል እኮ ነው። ሲምፕል ኳልኩ ስንት ግብር ከበርኩ። እንደውም አንዳንድ ጊዜ ምናልባት ሊያስጨበጭብም ይችላል። አገሪቷ እኮ ኤክስፖርት እያደረገች እንትን ኢኮኖሚ እያመነጨች ያለችው 4 ቢሊዮን ነው። ስንት 100 ሚሊዮን ነው ቢሊዮን እየተሰበሰበ ነው አይደል? ወደ ዶላር ስትቀይሩ ብዙ ነው። አይ እንደውም በሙሉ ግብር ወስዳቸዋል ማለት ሊሉ ነው ተነስቶ። እሱ አይደለም ዋናው። እኔ ምልኩም ነገሩ እንዴት ነው አሁን የቱ ነው
ክሬት ያደረግነው ነገር ክሬት ማለት ምንድነው መሰለህ ምንድነው ምን እንትኑ ላይ ምን አምርተናል ይሄ እኔ እናንተ የምናቀባብለው ነገር አስቸጋሪ ነገር ነው ቫልዩ አድድ አይደለም ብዙ የምንደክምባቸው ነገሮች ሊኖሩ ይገባል አለመታደል በለው ወይንም ደግሞ አንዳንድ ጊዜ አፕሪሺየት የምናደርገው ነገር ሁሉ ሳይጠፋብን አልቀርም እኔ እንደው ሁሉ ሳስበው አንዳንድ ነገሮች ላይ ቁጭ ብለን ብንነጋገር አሁን ሃርድ እንትን ሆኑ ነገሮች አሉ እነሱን እንዴት እንፈጽም እነሱ ላይ ምን አይነት ፎከስ እናደርግ at the end of the day በምንድነው በየትንፍጩ አይነት ነገር ይሆንና ሌላው ግን እንደው አንድ ነገሮች ብዬ ባልፍ ደስ ይለኛል ለምሳሌ አሁን ኢትዮጵያ ውስጥ መሬት is the most important part and ግብር እንትን እርሻ ማለት መሬት እንዲሁ ሳስበው እኛ የፊውዳል ስርዓተ ማህበር ውስጥ ነው ያለነው ማለት ነው አሁን በጣም ይሄ ክልል ነው ማነው እንትን ነው ይሄ ቦታ የኔ ነው ይሄ እንትን የኔ ነው ብለን ነው የምንለው ዓለም ደግሞ የት ደርሷል ያላችሁኝ እንደሆነ አየር እየተጠቀመ ከዛም አልፎ መሐር ላይ ወጥቷል ሀብታም የሆኑት እነሱ ናቸው ኦፍ ኮርስ የኛ የዛሬ 150 ዓመት በፊት ብትሄድ የፊውዳል ስርዓት እንግዲህ የስርዓተ ማህበሮችን እየተቀሰነ ብንሄድ ይሻላል በፊውዳል ስርዓተ ማህበር ውስጥ መሬት በሞስት ኢምፖርታንት ቲንግ ነበር እሱ አልፎ ወደ ካፒታሊዝም ሲመጣ ምንድን ነበር ቴክኖሎጂ ማንተን ቴክኖሎጂ ጋር አልደረስም ገና አሁን ማሽነሪዎች እንደዚህ ኢንዱስትሪያላይዜሽን ሲሆን እንግዲህ ወደ ካፒታሊዝም ከዛ አልፎ ወደ ምን መጣ ወደ ኤሌክትሮኒክስ እነዚህ አሁን ዓለም ላይ የተፈጠሩ ፊሊፕስ ምናምን ሲፈጠሩ አሁን ከፊሊፕስ ጀመረ እንኳን እስካሁን ድረስ ያለው ማን ነው በቃ በዓለም ላይ the most important ነገር ያልከኝ እንደሆነ ሀብታም እየሆኑ ያሉት እንዲሳት እንትን የተጠቀሙ አየርን የተጠቀሙ እኛ እኮ አላወቅኑም እንጂ እኛ አሁን እዚህ ከልለናል ከዚህ ወዲያ የእንትና ክልል ነው አሜሪካኖች እኛ ጋር መጥተው ይሰራሉ እንግሊዞች ቻይናዎች እኛ ጋር ይሰራሉ በምን ይሄ ምን ተጠቀመው ኮቲቶክ እነሱ እንትን ነው በሙሉ ያምተተሰተውናል እኛ ግን ተወልከልን እዚህ አትከለል እንደሱ እኮ እዛ በሙሉ ደመሳሶለታል አየክ አሁን መጠቀምና እሱን ያቃተ እሱ ላይ ነው ፎከስ ማድረግ ያለብን እኛ አሁን ከዛ መውጣት አለብን አሁን ኢማጂን አሁን የዓለም ሀብታሞች እነማን ናቸው ያልከኝ እንደሆነ ቁጥር 1 ቁጥር 2 ምናምን ስላቸው በፍጹም ከመሬት ጋር ይገናኝ ጥሩ ያልሆነ ምትለው ማራቶ ሞተር ላይ እኔ ምንም ኢንቮልቭመንት የለኝም ማለት ይችላል አቶ መልካሙ ታውቁት እንደሆነ ይዛን ኤክስፐርት ለ30 ለ20 ምናምን አመት ለ30 አመት በለው ለ30 ምናምን አመት ከመኪና ጋር ይኖር እኔ እሱን ነው መከተለው እንዴት ነው ይያል በቃ እሱን ነው ማየው እሱ አርግ ያለ ኦፍ ኮርስ አርግ የሚለኝ ነገር ካለ አደርጋለሁ እነዚህ ታላቁ ሩጫም ላይ በብዛት አሁን እንግዲህ ዲቴል ሲመጣ የኛ ዳይሬክተር ዳግማዊት ታቋት እንደሆነ እሷን ዛሬም እንዴት አሁን ስፖርት ዳብል ሪሰንትሊ ሐዋሳ ላይ ሩጫ ነበር በዚህ ወጥቶ በምናምን እያንዳንዱ ነገር ጋር ያው እኔን ስታየኝ እዛ ቦታ በቃ ኃይሌን ነው እንጂ የምታየው ከጀርባ የሰሩት ደግሞ ይሄ ግድ ይላል ለነሱ አንደኛ ኤምፓወር አድርገክ ስራህን መቀጠል ነው ሁለተኛ እነሱን መከተል ነው እንጂ እንደው ዝም ብለህ በጎንደት ታልተፈጠረ እንዲህ ያዙ ይልቀቁኝ ካላልክ ኦፍ ኮርስ ምክር አዎ ምክር አለ ምክር መጀመሪያ ልታምንበት ይገባል ያ ሰው ምን ለውጧል መቼስኛ ሀገር ቲዮሪቲካሊ ብዙ ነገሮች በጣም ያው አንዳንድ ጊዜ ይሄ ምንድነው ኢንስፓይሬሽን የሚያደርጉ ሰዎች አሉ ሚሊዮነር ያደርጉሃል አይ ነው ለመሰለክ እሺ እኔ የማየው ፕራክቲካል ነው ወይ ዲስ ታይም በቃ ምን ማን ለውጧል ነው ወይስ እኔ ጋር መጥቶ ሊማር ከሆነ እኔ ተማን እኔ ማጂሙ በቃ አዎ ገና መጀመሪያ ሲመጣ የት ነው ምን ላይ ነው እንትን ብላል ለምደ በዚህ ይሄማ ቶሎ ብለክ እንዴት እንደውም አንዳንድ ጊዜ አስኮብልለህም ታስመጣዋለክ ከሌላም ቦታ ቢሆን እሱ ነው እንግዲህ እሱ ፓርት በጣም ኢምፖርታንት ፓርት ነው ስለ ሻማ ምንም የማያውቀውን ሰምበዲ በእንትን በማስተሩን በዚህ ወስዶ ቤቹ ምናምን ብሎ
ባለፈው አንድ ኢንተርቪው እያየሁ ነበር። እኛ ማናችሁ ፕሮፌሰር እኔ ትምህርት የተማርኩት አለሚያ ውስጥ ሳይሆን ገበሬዎቹ ጋር ገብቼ ነው። ገበሬዎች ውስጥ ገብተው አሁን የኔ ሀገር ገበሬዎች ስለ አፈሩ ለሚቀጥለው ዓመት ምን እንደሚበቅል ይነግሩሃል። ማለት የዝናቡን ሁኔታ የአየሩን ሁኔታ አይተው አምና በቆሎ ዘርተናል፣ ዘንድሮ መሬቱ ስለታከረ እንዲህ አይነት እንዲህ ቢዘራ እንደዚህ ይሆናል እንደዚህ ይሆናል። በሁሉም ስራ ላይ ይሄ በጣም ኢምፖርታንት። አንድ ሚኒስትር የሆነ ቦታ ብታስቀምጠው ገና ሲነገር ማነው ገና ሲጠየቅ መልሱን ሳትጠይቅ መልሱን ይነግርሃል። እንዲህ አይነት ነገር ላይ ሞር ፎከስ ማድረግ አለብን። ግብርናውን ሰውዬ ወስደክ ኢንዱስትሪ ላይ ማድረግ ከባድ። እኛ የሆቴለር የሆነ ሆቴለር ነው የምታደርገው። አሁን እኛ በሆቴል ውስጥ ያሉ ሰዎች they are perfect፣ ግን አሁን ግሬት ኢትዮጵያን ብታስገባቸው አሁን ግሬት ኢትዮጵያን ሆቴልን ብስራ ብትለው አይሆንም፣ በቃ አይሆንም። ምክንያቱም በቃ እውቀታቸው እነዛ ሌላ ነው ያ ሌላ። ሴም ኢዝ ትሩ መኪናዎች እንትን ሃይንዳይ ላይ ያሉ ሰዎች ኢንክሉዲንግ the CEO አምጥተህ ሆቴል ላይ ሲኦ አታርገው። ምክንያቱም የሱ ሲኦ እዛ እንትኑ ላይ እኔ አንዳንድ ጊዜ አንዳንድ እንትኖች ላይ የማያቸው ነገሮች አሉ። አሁን ሳምባዲ ከዚህ ተነስቶ እዚህ ቦታ ተቀመጠ ሲባል ትንሽ እንትን ግር ይልሃል። ይችል ነበር እንዴ ያን ትላለህ። እና እሱ ላይ ትንሽ ጥንቃቄዎች የምናያቸው ነገሮች አሉ። አሁን የሚኒስትሪያል ፖዚሽን ምናምን ሲደረግ ዳይሬክተር ሳምባዲ ዳይሬክተር እንትን ላይ ነበረ፣ ዳይሬክተር ደግሞ አሁን እዚህ ሆነ ሲባል ቆይ ኖ አሁን እነዚህ ነገሮች ለምን መሰለህ አሁን 4-5 ጊዜ የቀየረ ሰው አለ። አዎ ይሄን ሁሉ ተምሮ አልፏል ወይ? ደግሞ ሌላው ደግሞ አንዳንድ ችግሮች አንዳንድ ሰው አንድ የሆነ ቦታ ላይ መብቃት ሲበቃ ከቦታው ይነሳል። ምክንያቱም ተምሮ እዛ ቦታ ለምንዶ አካባቢውንም ስራውንም አውቆት ሲነሳ ሌላው ደግሞ እንደገና ሊለምድን እና እነዚህ ነገሮች ላይ እንደ ሀገር እኔ በዚች ባጭር ጊዜ ውስጥ የተማርኩት ትምህርት እቺን ደግሞ ትምህርት እኔ በብዙ ሴክተር ውስጥ ስላለፍኩ ነው። ማለት የተለያየ ሴክተር ውስጥ በትምህርት ቅድም እንደነበር በትምህርት በግብርና በሆቴል በኢንዱስትሪ በሁሉም አለው እና እነዚህ ነገሮች ውስጥ ስለገባው ያየኋቸው የተገነዘብኳቸው ነገሮች እና አንዳንድ ጊዜ አንድ ሆቴል ውስጥ አንድ ሰው በጣም ትልቅ የተማሩ ናቸው እና መጡ እና በጣም ትልቅ ነው። በጣም ለእኛም ተቸግረን ነበር። እሳቸው ስለ ሆቴል ሂንቱ የላቸው እና በቃ እኔም ግራ ገባኝ። ምክንያቱም አንዳንድ ጊዜ አንዳንድ ትልልቅ ሰው እንዴ ለታ አይደለም ናውጣ ምን አትለው። አስቸጋሪ ነበር ከገጠሙን ነገሮች ካሳው ሰም ደግሞ ትምህርት ቤትም ላይ እንደዚህ ገጥሞናል እና እንደዚሁ ስለ ትምህርት ብዙ እንትኑ የላቸው እና በቃ እሳቸው ከሆነ መንግስት መስሪያ ቤት እንትን ሲያሉ ወደ ትምህርት ቤት በቃ ይችላሉ ብለን እንዲህ ግራ ይገባል። እንዴ እኚህ ሰውዬ እንትን የሚያክል ትልቅ ድርጅት ሲመሩ የነበረ ብለክ እንዴት ትምህርት ቤት ያቀታቸዋል? እቺን ተራ ትምህርት ቤት በኤሌሜንተሪ በምናምን አየህ፣ እሱ አይደለም ቁም ነገሩ። ቁም ነገሩ ሌሎቹ ግን ተራው መጥቶ ተራ እንትን ውስጥ አስተማሪ የነበረ ወይንም ደግሞ ትምህርት ቤት የሚያውቀው በብቃት ብቻ አይደለም ባይፋር መርቶት ደግሞ ታያል። ምክንያቱም ያውቀዋል የት ጋር ያለ እና አንዳንድ ጊዜ እኛ ሆቴል ውስጥ ከታች ከቢልቦይ ወይንም ደግሞ ከጽዳንትን ከሪሴፕሽኒስት ወይንም ደግሞ ከእንትን ተነስቶ ማኔጀር ይሆናል። ለምን ሆኑ መሰለክ? ትልልቅ ማኔጀር ትልልቅ ፖዚሽን ላይ ያሉ ሰዎች አሉ። ስም መጥቀስ አያስፈልግም። በጣም ትልቅ ማኔጀር። ምክንያቱም አንድ ሆቴል ሰው ሃውስ ኪፒንግ እንዴት እንደሚጠረቅ፣ እንዴት እንደሚጸዳ፣ እንዴት እንደሚጠበቅ፣ እንዴት እንግዳ እንደምትቀበል፣ እንዴት ደግሞ ዲዩቲ ማኔጀር ሆነክ፣ እንዴት ፍሮንት ማኔጀር ሆነክ፣ ፍሮንት ኦፊስ ማኔጀር ሆነክ፣ እንዴት ሃውስ ኪፒንግ ማኔጀር ሆነክ ሁሉን ነገር ካየኸው ልክ ላይ ስትወጣ ይቃላ ችግር የለም።
ታውቀዋለህ አታይ ድረስ እውቀት ማለት ይሄ እኛ ምን እንስታለን መሰለክ ኤክሰለንት የአድሚን እናውቅና ከዛ ታች ያለው ምን እንደሚቸግረው ጥበቃው ምን እንደሚቸግረው ጽዳቷ ምን እንደሚቸግራት አናውቅም ጽዳቷ ምን እንደምትሰራ አናውቅም ከዛ እሱ ብቻ አይደለም ዝም ብሎ በቃ ስሩት ብቻ እኮ ብለህ ብትተውጡ ስራዋን ታቀለዋለህ ወይንም ስራውን ታወርድበታለህ ጥበቃ ምን እንትን ይላል እቺ ጽዳት ምናምን ነች ብለህ ትላለህ ካወቀው ግን ምን ያህል ኢምፖርታንት እንደሆነ ታውቃታለህ ይሄ በነገራችን ላይ እነዚህ ነገሮች ከደርግ ጀምሮ የመጡ ችግሮች ይመስሉኛል ደርግ ምናልባት ደርግ ሲቋቋም ከሻለቃ በታች ያሉ ነበሩ አይደለ እዛ ጊዜ ይመጡ እና ከሻለቃ በታይና ምናምን የመጡት ኮሎኔሎቹን ጀነራሎቹን ሁሉ መሯቸው እና ነገሮች ሁሉ ተበላሹ እዛ ጋር ገብቷቸዋል አይደለ በቃ ይቻላል ምን እንትን እንደ ሻለቃው እኮ ጀነራሉን መምራት ቻለ ብሎ ከተባለ ያስሰ ፕሮብሌም ይሆናል እንዴ እና አሁን ያኔ መሰለኝ እንግዲህ እነሱም ከዳ ሲልኳቸው ምናልባት እዚህ ደርግ 109 አባላቶች የመጡት አሉ ከየጦሩ ውስጥ ታች ያሉትን እንደው የፈለጋቸውን ያርጓቸው ሄዱና ተብሎ መሰለኝ አመጣው ከነሱ ጀምሮ የነበረ አመራር ሲስተም ጥሩ አልነበር ምን ሆነ እኔ ከፈቀድኩት እናንተ እኔን የሚደግፍ ከሆነ ምንም ይሁን እየተባለ እና ዋጋዎች ብዙ ዋጋዎች ተከፈሉ ደግሞ ብቁ ሰዎች ጥሩ ሰዎች ሃይ ፖዚሽን ላይ ያሉ ሰዎች በጣም ብቁ ሰዎች ካሉን ሁላችን ምንና እናንተም ብንለፋ የፈለገው የሀገር ኢኮኖሚስት ቢለፋ at the end of the day እንትን ነው ምንሆን ዋጋም ነው ምንከፍለው ያው ኃይሌ በብዙ ነገር ስኬታማ ነህ እና አንዳንድ ሰዎች ያው በጣም ፐርፌክት ሊመስላቸው ይችላልና ቀድሞ ያነሳቸው ቻሌንጅ ቢዝነስ ላይ ግን ምን ያክል ፌል ያደረጉ አጋጣሚዎች ቢዝነሶች እንቅስቃሴዎች አሉ እኔ በሁሉ በብዙ መንገዶች ሰክሰስፉል አገኘሁ እንደውም ብዙ ፌለሪቲዎች አሉ አሁን እንደዚህ አንተ የምታየው ያደጉትን እንጂ የወደቁትን አላያቸውም ብዙ እነሱ ያው ጫካ ውስጥ የሞቱትን ዛፎች አይደለም ያው የምታያቸው ሁሉ ጊዜ የበቀሉትን ዛፎች ነው ያሉትን ዛፎች ወድቀዋል እንደኔም ደግሞ ብዙ ፌለሪቲዎች ከሩጫ በጀምርልክ ብዙ የተሸነፍኳቸው ብዙ ፌል ያደረኳቸው ብዙ መከራ የበላሁባቸው በቢዝነስም እንደዚህ ብዙ የከሰርኩባቸው በጣም አዋጣኛል ብዬ ገብቼ በቃ በራሴም ስተት of course most of them በራስ ስተት ዋላ ካሊ እንደዚህ ሆኖ እንደዚህ አድርገው አንዳንድ ጊዜ እንደዚህ ቢሮክራሲው እንደዚህ ሆኖ እንትና በቃ ቢሮክራሲውን አውቀ መግባት ለታረጋ አትችልም አንዳንድ ጊዜ እዛ ሰመር ያለ እንትን እንደዚህ ያለ ከተባለ ወይ በቃ እሱ ችግር መኖሩን ካወቀ አለመግባት of course ብዙ ጠልፎ ጣዮች በቢዝነስ ውስጥ አሉ ብዙ በተለይ ምንድነው መሰለክ በጣም አንዳንድ ነገሮች ላይ ብዙ ከፌለሪቲዎች somebody ምንም እዚህ እንትን በልማትለው የብዙ ሰዎች እንትኖችን ይዞብን ይወደቃል የብዙ ሰዎችን እንጀራ አንዳንድ ጊዜ ቀበሌ ሊቀመንበር ሊሆን ይችላል ስለሚችል ምክንያቱም መንግስት የሚባል አካል ትልቅ እሱን መከታ አድርጎ አንተን ድራሽን ሊያጠፋ ይችላል በዛ ጊዜ ምን ፍትህ ተከራክረ ካገኘ በኋላ ከአመት ከሁለት ከሶስት አመት በኋላ እንትኗን ነፃ እንትንን ፍትህን አገኘ ሄደህ ተመለሰ ስል ቢዝነሱ ሞቷል ምንም ልታረጋት አንዳንድ ጊዜ በዚህ ትኖች ትን ቢሆን ሰፓሬት ቢሆን እስቲ ቅድም እንደጠየቀኝ ብዙ ፌለሪቲዎችን እንዴ ኦቨርናይት ሁለት ሆቴል ቋቋት ያው ቀጥለናል ምክንያቱም የሁላችንም የድምር ውጤት ወጣቶቻችንን ያስተማርንበት የነገርንበት
ይሄ ቅድም ለመናገር እንደፈለኩት ይሄ ሆቴል እኮ ቢቀመጥ የእሱ አይደለም። ምሳሌ ያህል በደርግ ጊዜ ብዙ ንብረቶች ተወረሱ አይደለ? ባለቤቶቹ ሞቱ ወይም አለፉ ሄዱ። ግን ብዙ የከሌንታ እየተባለ እስካሁን ድረስ እንጠቀምባቸው። እንደዚህ አይነት ትውልድ ውስጥ መቅረጽ አልቻልንም። ይህንን ወደዚህ ስንመጣ የሁላችን ሚኒስትር ምናልባት አንዱ በትልቁ ሊወስድ ይችላል። መንግስት እንደመንግስት ብዙ ነገር ሊወስድ ይችላል። ዞሮ ዞሮ አሁን ደጋግሜ የምነግረው ፖለቲካው ኢኮኖሚ የሚመራ ከሆነ አሁን ወደፊትም ዋጋ እንዳለ ህዝብም እንደ ህዝብ ዝም ብሎ ብቻ እንትኑ ተመቸኝ። ይሄ እንግዲህ ይሄ ሚዲያው አራተኛ መንግስት ነው የሚባለው። አራተኛ መንግስቱን ብቻ እየተከተልክ በቃ እሱ አለኝ እያለ ከየትም ይለቅልሃል። በቃ ያ ሰፊው ህዝብ ያንን ይከተላል። የራሱን ምንድነው ሰብሮ ይገባል የሚበላበት። ይሄ እንዳይሆን እንግዲህ ብዙ ስራዎችን መስራት አለብን። ብዙ ፌለሪቲዎች አስተናግደናል። በጣም በርካታ እኔ ዛሬ እኮ አሁን እንደዚህ ብዙ እዚህ ልለፍልፍ እንጂ ቀላል ንብረት አይደለም የወደመብን ሻሸመኔና ዝዋይ ላይ። በጣም ቀላል ንብረት አይደለም፣ ብዙ ንብረት ነው የወደመው። በጣም ያሳዝናል። እንደኛ እንደ ባለቤት ልትለው ትችላለህ፣ ግን የሀገር ሀብት ናቸው። እንደው አሁን ምናልባት ሄዳችሁ እንደው አንዳንድ ጊዜ ገጥሟችሁ ብታዩት እዛ እንደዚህ ተከምሮ መሽነሪ ምናምን ሰው ያው ቤቱ ተቃጠለ ምንድነው ቤት ይሰራል ይላል። እኔ ግን ቤቱ ለእኔ ቀላል ነው። እንደው የበለጠ አድርገን እየሰራ ነው ቤቱ፣ ግን ውስጡ ያሉትን ለማሟላት የሀገሪቷን ዶላር፣ የሀገሪቷን አንጡራ ሀብት፣ የሀገሪቱን ህዝብ ይሄንን እንትን ኢንፍሌሽን ፈጥሬ ነው የማወጣቸው። ምክንያቱም ቢቀመጥ ለሌዛ የሚሆነው ነበር። አት ኤንድ ኦፍ ዘ ዴይ እኔ ልሻማው ይሄዳሉ። ምክንያቱም አቃጥሎታል። ሳህኑንም ምኑንም እኔ ተሻምቼ ገዛለሁ። በ500 300 ሲገዛ የነበረው ሁሉም በቤቱ ሳህን ብርጭቆ ይፈልጋል አይደል? እኔ ብርጭቆ ስለተቃጠለ ሳህኔ ስለተቃጠለ ማሽኔ እንግዲህ ማሽን አልፈልግም ሊል ይችላል አንድ ሰው። ግን እነዚህ ጥቃቅን ነገሮች ሰው የሚጠቀምባቸው ዕለታዊ መስጋሽ ወከ ምናምን አለ አይደል? እኔ ልገዛ ብዙ ስለሚሄድ እሱ እኔ ደግሞ ገበያ ላይ ጥርግ አድርጌ ወስዳለሁ። ምክንያቱም በሺ ነው የምፈልገው። ያ 1001ኛው የሆነ ሰው ሲሄድ ገበያ ላይ አይ 100 ብር ነበር አሁን 200 ሆነ ይሉታል። መጨረሻ ምን ሆነ? ራሱን ማቃጠለ ማለት ነው። እንደዚህ አይነት ካልኩሌሽን አሁን ኢንፍሌሽን ነው ሰማይ የደረሰበት ሰዓት ነው። ኢንፍሌሽን የደረሰበት ሰዓት አንዳንድ ጊዜ እዚህ ሰምዌር ፕሮብሌም ተፈጠረ ማለት እንግዲህ አሁን ትልቁ የሎጂስቲክ የጸጥታ ጉዳይ ችግር ስላለ የምግብ ዋጋ የምን ዋጋ ሰማይ ወጣ። ላይ ነው የወጣው? በሁላችንም ላይ በእኔም ባንተም በዛም ሁሉም መብላት ነው የሚፈልግ። ሁሉም ይበላል። ሲበላ ግን ጤፍ ቢወደድ እኔ ላይ ብቻ አይደለም፣ ሽንኩርት ቢወደድ ሁሉም ሽንኩርት በይ ነው፣ ሁሉም ጤፍ በይ ነው። ማንም ምን ዝም ብሎ ሮቦት ብቻ ካለ ሮቦት ላይፈልግ ይችላል። ስለዚህ ብቻ ዞሮ እኔ ሳጠቃልልላችሁ ሰክሰስፉል ስቶሪ ብቻ ሳይሆን ብዙ ፌል ያደረግባቸው በጣም በርካታ የወጣሁባቸው የከሰርኩባቸው ብዙ ሚሊዮኖች ያጣሁባቸው ብዙ ነገር ውስጥ ለመሞከር ማዕድን ውስጥ ገብቻለሁ። ስቲል ኤክስፕሎሬሽን መቼ ነው ወርቅ የሚወጣው? አይ የአልማዝ ዋጋ እያወጣሁ የአልማዝ ዋጋ እያወጣ ወርቅ እየፈለግን እንግዲህ መቼ እንደሆነ ያው ተስፋ ወርቅ አላገኘም። በፍጹም ያው አንድ ግራምም ወርቅ እኛ ማሳ ላይ አንድ ሁለቴ እንደዚህ እንትን የደለል አጥበን አመጣንና አሉኝ። እንደዚህ አሳዩኝና ታምራለች። ስንት ነው? 22 ካራት። ኧረ ከዛም በላይ ነው። ዋው ሰፍ ብለን ገባል። ተስፋ ቆመ። አሁንም እኮ ስቲል ምንድን ነው ኤክስፕሎር ምርመራ ነው። እንዴት ነው ይሄ ነገር ከምን ብቻ አንጻር ያንተ ስንፍና ምናምን ስንፍና እንዴ? እኔም እኮ ኦኬ አንዱ የኔ እንትን ሊሆን ይችላል፣ ግን ምቹ ሁኔታዎች እንዴ ቢመቸኝ እኮ ዛሬ ገብቼ በማግስቱ ወርቅ ይዞ መምጣት የሁሉም ፍላጎት ነው። ማንም ለአመታት አሁን እኔ ግብርና በጣም የምመኘው ነገር አሁን ወደፊት ግብርና እኔ ያደግኩበት ከስንዴ ከምናምን ጋር እና ስንዴ ለማምረት እንደ ማሳ ቢኖረኝ ደግሞ በዚሁ ላይ መፈራው ነገር አለ።
አንዳንዴ አንተ ማሳ ገብተህ አይ ከማሳ ተቃጠለ